አንደኛ ምንድነው ትግራይ እርስ በርስ ጦርነት የህግ ማስከበር በለው ብቻ የህወሓት የመከላከያ ሰራዊት ላይ ጥቃት ከፈጸመው በኋላ ለተከሰተው ነገር ወይም ከዛ በፊት የነበረው ነገር ካየው ቢያንስ የተረጋጋ ክልል ነበር የተረጋጋ ስለ ሪሌቲቭሊ ከሌሎቹ ክልሎች አንፃር ያውም ለምንድነው ህወሓት ከጥጥቅ ትግል ጀምሮ ያስተዳድረው ይገዛው የነበረ አካባቢ ነው ኦልሞስት ከ81 ጀምሮ ወጥተው በኢትዮጵያ ቁጥጥር ከ81 ጀምሮ ይገዛው የነበረው አካባቢ ነው መንግስት የነበረበት አካባቢ ነው ጦርነቱን ሲጀምሩት ምንድነው የሚፈጠረው አንደኛ ተሸነፉ ሁለተኛ የሥርዓት ለውጥ መካሄዱ አይቀር የሥርዓት ለውጥ ሲካሄድ ደግሞ የሚመጡ ክፍተቶች አሉ አንደኛው የምናየው ነገር የዛ ክፍተት ነው የሥርዓት ለውጡ ምክንያቱም ህወሓት ያስተዳድረው የነበረውን ቦታ ህወሓትን አባረ በሌላ ብልጽግና በለው በሌላ አካል ስትለውጥ የሚፈጠር ክፍተት አለ ኦልዌይስ አንደኛ የዛ ክፍተት ነው ሁለተኛ ህወሓት በበቂ ሁኔታ ማለት የሰውን መረጋጋትና ሰላም በጠበቀ ሁኔታ አለመደምሰሱ ነው የሚታየኝ ተደምስሷል ከዚህ በኋላ በፖለቲካም ሆነ በወታደራዊ ሁኔታ ተመልሶ ትግራይንም ሆነ ሌላውን የኢትዮጵያ ክፍል እንኳን የሚያስተዳድርበት የሚኖርበት ህልውና ስፔስ የሚያገኝበት ቦታ የለም ያም ቢሆን ግን እንደምናየው ሰዎች ለመግደል ለመዝረፍ የተለያዩ ወንጀሎች ለመፈጸም የሚበቃ ርዝራዥ ብቃት አለው ስለዚህ የዛ አካል ሆኖ ነው የሚታየው የተፈጠረው ክፍተት አንደኛ ሁለተኛ ምንድነው ኦፍ ኮርስ የኤርትራ ሰራዊት በአካባቢው አለ ምክንያቱም የኤርትራ ሰራዊት ያው መንግስት ማመን አይፈልግም አንዳንዴ እንደውም ልክ መጠን ባጣ ሁኔታ የሚሰራው ወንጀል በሙሉ ኢቭን የኤርትራ ሰራዊት የሚሰራው ወንጀል ምን ብሎ ነው የሚሸፍነው አይ እሱን የወያኔዎች የኤርትራ ወታደር ዩኒፎርም ለብሰው ነው የሚሰሩት የሚል አይነት የሆነ ቀልድ ነገር መንግስት እንትን ሲል ታያለ ይሄ ቀልድ ነው ፋርስ ነው ነው እንዴት የኤርትራ ሰራዊት መጣ የኤርትራ ሰራዊት መምጣት ነበሩበት ወይ ምናምን የሚለው ጥያቄ እንዳለ ሆኖ ግን ምናየው ነገር አንድ ምንድነው እና በጣም የሚያሳዝነው ምንድነው ለዚህ ፕራይመሪ ተጠያቂው ህወሓት ሆኖ ሳለ ጦርነቱን የጀመረው ህወሓት ነው ሻቢያ ህይወት እንዲኖረው ያደረገው የሻቢያን ህይወት በባድመ ጦርነት ጊዜ ሙሉ ለሙሉ መጨረስ ሲቻል እንዲተርፍ ያደረገው ህወሓት ነው ኢትዮጵያን የጎዳ መስሎት ከዛ አሁን መጥቶ አንደኛ ጦርነቱን ራሱ ጀምሮ ከዛ የኢትዮጵያ መንግስት ካለው ሰራዊትን በተጨማሪ የኤርትራን ሰራዊት ተጠቅሞ ሲበላው የጠላት ወረረኝ ሀገር አስወረራችሁ እንትና አደረጋችሁ ነው ዳንስና አንደኛ ጦርነቱን አስጀምረው ከጀመርከው በኋላ ሲበላህ ደግሞ አትንጫጫ ምክንያቱም የጀመርከው አንተ ነህና እና አሁን ምንድነው ቢያሸንፉ ኖሮ ምን ሊያደርጉ ነበር ያሰቡት ምን ኢትዮጵያ ላይ ምንድን ነበር ያቀዱት እና አሁን ብቻ ወደ ጥያቄያችን ፎከስ ስንመጣ ምንድነው የሚታየው እየተፈጠሩ ያሉ ችግሮች አንደኛ ጦርነት የፈጠራቸው ክፍተቶች ናቸው ሁለተኛ የኢትዮጵያ መንግስት በበቂ ሁኔታ ህወሓትን አለመደምሰሱ ነው የሚታየው እንግዲህ ምናልባት ጊዜ ይወስዳል ተጨማሪ ስቴፖች ይቀራሉ የሚለው እንዳለ ሆኖ ሶስተኛ የኤርትራ ሰራዊት ያው እንደማንኛውም ሰራዊት ወንጀል መፈጸሙ አይቀርም በተለይ ዲሲፕሊን ያልሆነ ያልሰለጠነ ማአት ኮተት ያለበት የግለሰብ አርሚ ስለሆነ የሚፈጥራቸው ማአት ክፍተቶች አሉ ያንን ደግሞ ለመሸፈን የሚደረገው ጥረት ከመንግስት በኩልም የሚያሳፍር ነው ስለዚህ ይሄ ነው የሚታየው ይልልህ ነው ግን መንግስት በኤርትራን ሰራዊት ባልካው ላይ በዘረፋ ያካሄዱት የህወሓት ተነግ ጦርነት ከፍቶ መቋቋም ሲያቅተው አስሯቸው የነበሩትን ወንጀለኞች በከተማው ላይ ለቋቸው ነው እንደውም ኤርትራ ሰራዊት የተዘረፉ ንብረቶችን እየመለሰ ነው እንጂ ሌላ
ያደረገው ነገር የለም የሚል ነገር አለ እዚህ ላይ ባይዘው እውነትም አንደኛ ወንጀለኞች ተፈተዋል ወንጀለኞች መፈታት ብቻ አይደለም የደህንነት መሪ የነበረው ጌታቸው ሰፋ ከተማ ውስጥ ሲጠቀምባቸው እዚህ አዲስ አበባ የነበረው ወንጀለኞችን ይዞ ሄዷል ስለዚህ ወንጀለኛ ቁጥር ኦሬዲ ጨምሯል በሁለት ፋክተር ማለት ነው አንደኛ እንዳለው ትግራይ ውስጥ የነበሩ ወንጀለኞች እስር ቤት ተፈተዋል ሁለተኛ ወንጀለኞች ከዚህም ሄዱ የደህንነት አባላት የነበሩ እዛም ሲዘርፉ ነበር ባይዘው የወንጀል ቁጥር መጨመር የጀመረው የህዋት አመራሮች መቀሌ ከከተሙ ጊዜ ጀምሮ ነው ከዛ ያንንም የነበሩ ሪፖርቶችን ብታይ ወንጀሎች በጣም እየጨመሩ ነበር ህዋት ተናገረው ብለን ወይንም ደግሞ አንዳንድ የትግራይ ብሔርተኞች ስለተናገሩት ምን ሸፍነው ምንም ነገር እኮ የለም እና ኤርትራውያንም የኤርትራ ሰራዊትም የሚያረጋው ወንጀል እኮ አለ እኔ የሚያሳስበኝ የሚያረጉትን ለምን መሸፈን ያው ለፖለቲካ ሲባል የሚደረገው ሽፋንም ተገቢ አይደለም አንደኛ ሐቁን እንዳንነጋገር እርስ በርስ ያረጋናል ሁለተኛ ያው ይሄ ህግ ማስፈጸሙ ስራ ከትግራይ ቀጥሎ አስመራ መግባቱ ስለማይቀር ያኔ ምንም የምናወራው እንዳናጣም ያስፈልጋል ካሁኑ እውነት እየተነጋገርን ብንሄድ ምክንያቱም ህዋት ላይ የተወሰደው እርምጃ የሚቀጥለው ቀጣዩ ጉዞ መቀሌ የተደረገው ኦፕሬሽን አስመራ ስለሚሆን ያኔ ምን እንደምንነጋገር ካሁኑ እየተዘጋጀን ቢሆን በሚል ነው ለኤርትራ የሚደረገው ሽፋን ወይም ለኤርትራ ሰራዊት ወንጀል የሚደረገው ሽፋን የማይመች ይሄ ነው የኢትዮጵያ መንግስት ኃላፊነት አለበት ተጋብዞ የሚግባ በራሱ የሚግባ እኛ የመረጃዎቹን የሚያሳዩትን ከመናገር አንልም ግን በሲቪሊያን ላይ እጅግ ዘግናኝ የሆነ ወንጀል ሲፈጸም ወንጀሉ ማን ፈጸመው የሚለውን ማውጣት ሌሎች ነፃ ተቋማት እንዲመረምሩት መፍቀድ አለበት ግን እሱ እንዳለው ለምሳሌ የኢትዮጵያ መከላከያ ሰራዊት እኮ አምልጧቸውም ተናግረዋል የኤርትራ ሰራዊት ህዝባችን ላይ የሚያደርገው ነገር እኮ ያመናል ብለው እስኪናገሩ ድረስ ስለዚህ መወሻሸቱ እንትን ማለት አለበት ለማጽናት ነው ግን እንዲሁ በይሄኛው እንዳለው ነው ቅድም ያነሳው ነገር አለ ጦርነቱን የጀመረው ትነግ ነው ባይጀምርም በኢትዮጵያውያን ላይ ላለፉት አመታት በሰራው ግፍ በማንኛውም መንገድ መሪዎቹ መጠየቅ ነበረባቸው እና ትነግን ማስወገድ የኢትዮጵያ መንግስት ጦርነት ተከፈተበትም አልተከፈተበትም ግዴታው ነው ይሄንን ፋክት ብዙ ፋክቶችን ዲና ያድርገው የትግራይ ብሔርተኞች የጀመሩት ለቅሶ አለ ምንድነው ለቅሶ የትግራይን ከኮር ስቴትነት ከዋና ወሳኝነት አውርደው ምንም ሚና የሌላት አገር ብሔር ለማድረግ በድሮን ኬሚካል መርዝ እየተረጨብን ነው በሂሮሺማና ናጋሳኪ ላይ አሜሪካ የተጠቀመችውን አይነት ቦምቦች ትግራይ ህዝብ ላይ እየተደረጉ ነው የዘር ጭፍጨፋ እየተካሄደ ነው ድልብረትሊ ነው ተሰባስበው ጦርነት ጠላቶቻችንን ሁሉ ሰብስበው ጭፍጨፋ እያካሄዱብን ነው የሚል ክስ ለቅሶና ምሬት አለ ግን በጣም ሲገርመኝ የነበረው ነገር በጋራ የዘር ጭፍጨፋ ተካሄደብን የዘር ጭፍጨፋ ፈጸሙብን የዘር ጭፍጨፋ ሊፈጽሙብን ነው የዘር ጭፍጨፋ እየተካሄደብን ነው የሚል ቃል ጧትና ማታ የሚናገሩት ነገር ነው ላይክ ተነጋግረው ነው የሚመስለው ከሀገር ውስጥ እስከ ውጪ ያሉ ብሔርተኞች እንዲሁ በጥቅሉ የትግራይ ብሔርተኝነትን ብቻ ሳይሆን እቺ የዘር ጭፍጨፋ የምትለው ቃል ከብሔርተኞች ጋር ትልቅ ቁርኝት አላት እሱ ነገር አሁን ቆይ ለጊዜው ትግራይ ላይ እናተኩርና በመጀመሪያ እንዳልከው ህወሓት መወገድ ነበረበት ምንድነው ጦርነቱን ባይጀምረው ህወሓትን ማስወገድ የኢትዮጵያ መንግስት ግዴታ ነበር ያልከው ነገር የትግራይ ብሔርተኞች ዶክተር አብይ ምን ያህል እንደታገሷቸውና ምን ያህል እንደራሩላቸው ምን ያህል ውለታ እንደዋሉላቸው አያውቁ በፍጹም ሊያውቁ አይፈልጉም አይችሉም እና ምን ታረጋዋለህ ምክንያቱም እንዳልከው እንግዲህ 83 ኢትዮጵያን ከያዙበት ጊዜ ጀምሮ ግን ከዛ በፊት ጀምሮ ለምሳሌ ወልቃይ ጠገዴ አካባቢ 83 አዲስ አበባ ከመምጣታቸው በፊት በትግራይ እጅ በህወሓት እጅ ስለወደቁ ክልል አካባቢዎች ላይ ስለተደረገው ግፍ ማውራት ከተጀመረ እሱ የሆነ ማንዋኑር ነገር ነው ሲደረግ የነበረው ነገር ግን በስትራቴጂ ስህተትም ይሁን በአጉል ርህራሄም ይሁን
በአለማወቅ ይሁን ብቻ በምንም ጠቅላይ ሚኒስትር አብይ ለህወሓት የሰና ለትግራይ ብሔርተኞች የነበራቸው ምንድነው ርህራሄ ቸልተኝነትም ልትለው ትችላለህ በጣም 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 probably the best ጠቅላይ ሚኒስትር አብይ የነበሩት ምርጥ እድል ነበሩ እሱን አበላሽተውታል አንደኛ ጭፍጨፋ ተካሄደብን ሂሮሺማና ናጋሳኪ ላይ የተጣለው እንትን ቀልድ ሆኖ ብንስቅ ደስ ባለ ግን አይደለም አንደኛ ጦርነት ከመሆኑ የተነሳ በምንም ታምር ጦርነት የሚቀለድበት ነገር አይደለም ስለዚህ ጦርነት ውስጥ ጭፍጨፋዎች ግድያዎች ወንጀሎች ጦርነት ለዚህ ነው ማትፈልገው ስትከፍተው የማይፈጠር ነገር የለም ዋጋው በጣም ከባድ ነው የሚሆነው የዋጋው ብቻኛ ገፈት ቀማሽ ደግሞ አንድ ወገን ብቻ አይደለም ሁላችንም ነው የምንኖረው ስለዚህ የተደረገውን ነገር ማለት ያለውን ነገር የተፈጠረውን ጥፋትም ይሁን ክፋት በደንብ ለመረዳት እንኳን የማያቻችል ነገር ምክንያቱም ነገሩን ሂሮሺማና ናጋሳኪ ጋር ስታደርሰው የሌለ ነገር ማለት ነው አንዴ ቴክኖሎጂው የለም ይሄንን ፋክት ነው ብሎ መነጋገርም አያስፈልግም እንደዛ ስታረገው የተፈጠረውን ነገር ራሱ በረጋ ልብስነ ልቦናና በረጋ ነገር እንዳንወያይ ያረጋናል እንደውም ወደ ሌላ ነገር ይጋብዛል አንድ ግን የሆነው ነገር ምንድነው መሰለኝ የትግራይ ብሔርተኞች በሙሉ ከተኮፈሱበት እንትን ላይ ይሄ ርካብ ላይ ሲከሰከሱ ማመን አቀቷቸዋል እና ይሄ የሽንፈታቸውን ጥልቀት ገና መረዳት ላይ እንኳን አልቻሉ እና ተረድተው አቅማቸውን አውቀው ከዚህ በኋላ ባለው ኢትዮጵያ ውስጥ ሚናቸው ምን እንደሆነ ለመረዳት በጣም በጣም ገና ለሂቃሉ ዝግጁ አይደሉም ለመወያየት አንደኛ እኮ ያለህበትን ሪያሊቲና አቅምህን ማወቅ አለ የነበሩት በተኮፈሰ በውሸት አቅም ሰስቴን ሊያረጉት ሊያስጠብቁት በማይችል አቅም ላይ ነበሩ ያንን ሊያስጠብቁ የሚችሉት የነበሩበትን የኢኮኖሚ የፖለቲካ የወታደራዊና ደህንነታዊ አቅም ሊያስጠብቁ የሚችሉት ኢትዮጵያዊ ብሔርተኝነትን በመጠቀም ነበር ለምሳሌ ሻዕቢያን መምታትና ኢሳያስን ከቦታው መንቀልና ወደቡን ወደ ኢትዮጵያ ማምጣት አንደኛው ትክክለኛው አማራጭ ነው ያን ከሚያረጉ ግን ቢሞቱ ይመርጡ ነበር ሞቷት ላይመለሱ ሞቷት ኢትዮጵያዊ ብሔርተኝነትን ለጥቅም እንኳን የራሳቸውን ጥቅም እንኳን ለማስጠበቅ በሚችል ገባ የራሳቸውን ጥቅም እንኳን ለማየት አልቻሉም የብሔርተኞቹ ጊዜ ይሄ ነው የሚገለው ኦሮሞ በለኝ አማራ በለኝ ጉራጌ በለኝ ትግሬ በለኝ ማንኛውም ብሔርተኛ የራሱን ጥቅም እንኳን ለማስጠበቅ ኢትዮጵያን መያዝ ካለብህ ኢትዮጵያን ለመያዝ የምትችለው በኢትዮጵያ ብሔርተኝነት እንደሆነ እንኳን ለመረዳት እንኳን አልቻሉም ስለዚህ ምን ይላሉ ኢትዮጵያን እናፈርሳለን አዲስ አበባ ገብተን እንሄዳለን እንደባለፈው አዲስ አበባ ገብተን ኢትዮጵያን ለመያዝ ለማፍረስ ነው የምንሄደው ያው ፈራርሰ መንግስት ቀይረን እንመጣለን ነው ፍሬንድ ማን ነገር ነው እማይሆን እንደሆነ ደግሞ ያዩት ነው ያንን ለመረዳት እንኳን እንትናጡ የተሸነፉበትን ሽንፈት መጠን ለመረዳት አልቻሉም ስለዚህ እየተጨፈጨፍን ነው ማስረጃ አምጡ የለም ልንጨፈጨፍ ነው በምን ማስረጃ የለም ያለውን የተፈጠረውን ችግር እንኳን አይተን እንዳንወያይ ማለት ችግር አልተፈጠረም አይደለም ዘረፋ የለም ግድያ የለም ወንጀል የለም ጦርነት ነው ግን ከጦርነት ህግ ውጪ የተፈጠረ ነገር ካለ ለሰባዊነት የሚከብድ ነገር ተፈጥሮ ከሆነ እንድንነጋገር እንኳን የማያስችል አትሞስፌር ነው እየተፈጠረ ያለው ነው ከዚህ እንዴት ተደርጎ እነሱን በአጠቃላይ እንግዲህ እንዴት አድርገን ነው እነሱ ሂሮሺማና ናጋሳኪ ሲሉ እኛ አራይ ኖርማል ነው የሚለው ወዴት ነው የምንመጣው የሚለው አሁን መንግስት እየሄደበት ያለው አማራጭ ትክክለኛ አይመስለኝም አሁንም መንግስት አጠቃላይ የኤትኒክ ፌደራሊዝሙን በማፍረስ ህገ መንግስት በመቀየር ትግራይን ጨምሮ እነዚህን የብሔር ክልሎች በማፍረስ ሰዎችና ዜጎች ሐሳቦችና ካፒታል ሪሶርስ የሚንቀሳቀስበት አገር እስካልፈጠርን ድረስ ነገሩ እንዲሁ እየተንቦጫረቅን መሄዳችን አይቀርም ግን ዋናው ነገር ምንድነው
እውነታው ተለውጧል እነሱ አይደለም ኢትዮጵያን የሚያስተዳድሩበት ትግራይን እንኳን የሚያስተዳድሩበት ኦፖርቹኒቲ የለም ከዚህ በኋላ ጎን ስለዚህ ይሄን እውነታ እንዴት ነው የሚቀበሉት ገና በጣም ብዙ አመታት ይፈጅባቸዋል ያለውን እውነታ እንኳን በስነ ስርዓት እስኪያዩትና እስኪረዱ ከንግግሮቻቸውና ከጽፎቻቸው በመስመር ማለም እኮ ስታነብ ይሄ ተደረገብን ተጨፈጨፍን ተገደልን ታረዝን ከሚሉት ነገር በላይ በጣም ያሳሰባቸው የትግራይ ብሔርተኝነት ፍጻሜ ሆኗል አንኮታክተውታል የሚል ነው ምን ያርጉት ራሳቸው ላይ ያመጡት ጣጣ ነው ምንም ማድረግ አለ there was an opportunity እድል ነበር የኢትዮጵያ መንግስት በያዙበት ሰዓት ወደ ኢትዮጵያ ብሔርተኝነት በመምጣት ምን ኦህዴድ እኮ ሌላ ምንም አይደለም እነሱ ማድረግ የነበረባቸውን እንቅስቃሴ ከበአዴን ጋር በማድረግ ነው የገለበጣቸው እነሱ ኦህዴድን ከባአዴን ጋር ታርቀው ይገለብጡት ኖሮ ዛሬ ሌላ ታሪክ ሊሆን ይችል ነበር